ሰላም ጤና ይስጥልን ክቡራትና ክቡራን የኬብሮን ሚዲያ ተከታታዮች፣ ይህ የዜና ሰዓታችን ነው። አማኞቻችንን ከሞት ተቋማቶቻችንንና ንብረቶቻችንን ከውድመት ልንታደጋቸው አልቻልንም። ከደቡብ ወሎ ሀገረ ስብከት ጽሕፈት ቤት የተሰጠ የሐዘን መግለጫ። በአፍሪካ ህብረት ደብረ ምሕረት ቅዱስ ሚካኤል ካቴድራል ለካህናት የተሰጠው የአቅም ማሳደጊያ ስልጠና ተጠናቀቀ። በቦሌ መንበረ ብርሃን ቅዱስ እግዚአብሔር አብ ቤተክርስቲያን እድሳት ተጠናቆ በብፁዕ አቡነ ሪያቆስ የአዲስ አበባና የሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ ቡራኬ ተፈጸመ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳስ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ወቅታዊ ጉዳዮችን በማስመልከት አባታዊ መልእክት አስተላለፉ። ሐምሌ 15 2018 ዓ.ም በደቡብ ወሎ ሀገረ ስብከት በቦረና ወረዳ በጊዮን አባይ ገዳማ አስቴክስ ቅድስት አርሴማ አቡነ አረጋዊና ቅዱስ ቂርቆስ የአባቶችና የእናቶች ገዳም መናንያን መነኮሳያት በአገልግሎት ላይ እንዳሉ በግምት ከጧቱ 4 ሰዓት ገደማ በገዳሙ ላይ በተጣለ ድሮል 2 እናቶች ሕይወታቸው ሲያልፍ አንድ እናት በደሴ ስፔሻላይዝድ ሪፈራል ሆስፒታል በጽኑ ህሙማን ክፍል እየተረዱ የሚገኙ ሲሆን 12 መናንያን መነኮሳያት እናቶች ከባድና ቀላል የአካል ጉዳት ደርሶባቸው በመካነ ሰላም ሆስፒታል የሕክምናና እርዳታ እየተደረገላቸው እንደሆነና ጉዳዩ በሰው ህይወት ብቻ ሳይሆን በብዙ ውጣ ውረድ የተሰሩ መኖሪያ ቤቶች የሰበሰቡት የዓመት መቋንን ወይም ቀለብ፣ አልባሳት፣ የገዳሙ የዕለት መገልገያ ንዋያተ ቅዱሳት፣ በቤቱ ውስጥ ያሉ ናቸውም መገልገያ ዕቃዎችና ባለ 5000 ሊትር የውሃ ታንከር እስከ አክሰሰሪዎቹ ከጥቅም ውጪ መሆናቸውን ከገዳሙ አስተዳደርና ከቦረና ወረዳ ቤተ ክህነት ጽሕፈት ቤት የደረሰን የጽሑፍ መግለጫ ለመግለጽ ችሏል። ይህ በእንዲህ እንዳለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዘመኑ በፈተና እያሳለፈች አሁን ካለችበት ዘመን የደረሰች ሐዋርያዊት አገልግሎቷን እየሰጠች የምትገኝ ቤተክርስቲያን ብትሆንም ከቅርብ ጊዜ ወዲህ በአገልጋዮቿና በአማኞቿ ምእመናን ላይ መጠነ ሰፊ ችግር እየገጠማቸው በስጋት እንዲኖሩ ሆነዋል። በተለያዩ ገዳማትና አድባራት ተመሳሳይ አስከፊ ድርጊት ሲፈጸም ከነገ ዛሬ ይሻሻላል በማለት ሀገረ ስብከታችን ያልተገባ መስዋዕትነት እንዳይከፈል በሆደ ሰፊነት አርቆ በማሰብ የምንችለውን ሁሉ ስናደርግ ብንቆይም የሃይማኖት ተቋማትና አማኞቻችንን ከሞት ንብረታችንንም ከውድመት ልናተርፋቸው አልቻልንም። በተለይ ከምናኔ ህይወት በስተቀር ሌላ አመለካከት በማይታይባቸው በቦረና ወረዳ በጊዮን አባይ ገዳመ አስቴክስ ቅድስት አርሴማ አቡነ አረጋዊና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም መናንያንና መነኮሳት ላይ የደረሰውን አስከፊ ድርጊት በጽኑ እያወገዝን እንዲህ አይነቱን ዘግናኝና አሰቃቂ ድርጊት በቤተክርስቲያንና በአማኞቿ ላይ እንዳይደገም የሚመለከተውን አካል በትኩረት እንዲያስብበት እያስገነዘብን ሀገረ ስብከታችን የተሰማውን መሪር ሐዘን ይገልጻል። የደቡብ ወሎ ሀገረ ስብከት ጽሕፈት ቤት በአፍሪካ ህብረት ደብረ ምሕረት ቅዱስ ሚካኤል ካቴድራል ለደብሩ ካህናት ለ3 ተከታታይ ቀናት ሲሰጥ የነበረው የአቅም ማሳደጊያ ስልጠና በተሳካ ሁኔታ መጠናቀቁ ተገለጸ። በአፍሪካ ህብረት ደብረ ምሕረት ቅዱስ ሚካኤል ካቴድራል ለደብሩ ካህናት ለ3 ተከታታይ ቀናት ሲሰጥ የነበረው የአቅም ማሳደጊያ ስልጠና በተሳካ ሁኔታ መጠናቀቁ ተገለጠ። የደብሩ አስተዳደር እንዳስታወቁት የመንፈሳዊ አገልግሎት ልማት የሚለካው በህንጻ ግንባታ ብቻ ሳይሆን በዋነኝነት በሰው ኃይል ግንባታ እና ምእመናንን በእውቀት ወደ ቤተክርስቲያን በማቅረብ በመታመኑ ስልጠናው ተዘጋጅቷል ብለዋል። በመግለጫው መሰረት ካህናት በቂ ዕውቀት ሲጨብጡ ምእመናንን በተግባር ማስተማር እንደሚችሉና ይህም ክርስቲያኖችን በቁጥርም ሆነ በሃይማኖታዊ ዕውቀት እንዲበዙ ትልቅ አስተዋጽኦ እንደሚያደርግ ተጠቁሟል። የስልጠናውን አስፈላጊነት በመገንዘብ 3ቱን ቀናት መርሃ ግብር ለመሸፈን ስፖንሰር ወጪ ያደረጉት የኢትዮጵያ መጽሐፍ ቅዱስ ማህበር ዋና ጸሐፊ ሊቀ ሕሩያን ይልማ ጌታቸው መሆናቸው የተገለጸ ሲሆን የሰጡት ድጋፍ ስልጠናው በተሳካ ሁኔታ ወደ ስራ እንዲገባ አስችሏል ብለዋል። ስልጠናው ቀደም ሲል ካህናት የነበራቸውን ዕውቀት በማዳበር ለምእመናን ተደራሽ እንዲሆኑ ትምህርት እንዲሰጡ ታስቦ የተዘጋጀ ሲሆን በስልጠናው ላይ ሊቃውንተ ቤተክርስቲያን ተገኝተዋል
ተብሏል። የሚከተሉት ጉዳዮች ላይ ትምህርት ተሰጥቷል ተብሏል። ስርዓተ ቤተክርስቲያን፣ ዕቅበተ እምነት፣ ትምህርተ አበነፍስ፣ ተልኮን መወጣት፣ የሰው ሀብት አስተዳደር ስልጠና ተሰጥቷል። በቦሌ መንበረ ብርሃን ቅዱስ እግዚአብሔር ቤተክርስቲያን እድሳት ተጠናቆ በብፁዕ አቡነ ሕርያቆስ የአዲስ አበባና ሀዲያ ስልጤ አህጉረ ስብከት ሊቀ ጳጳስ ቡራኬ ቤተክርስቲያኑ ተፈጸመ። በስርዓተ ቡራኬው መልአከ ምህረት ቆሞስ አባ ገብረ መድህን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ የሀገረ ስብከቱ የተለያዩ ዋና ክፍል ኃላፊዎች፣ የአድባራት አስተዳዳሪዎች፣ ሊቃውንተ ቤተክርስቲያንና በርካታ ምዕመናን ተገኝተዋል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳስ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ወቅታዊ ጉዳዮች በማስመልከት አባታዊ መልእክት አስተላለፉ። ገባሪ ሳህል እግዚአብሔር ወይፈት ለኩሉ ግፍአን፣ እግዚአብሔር ይቅርታ አድራጊ ነው፣ ለተበደሉ ሁሉ ይፈርዳል። መዝሙር 102 ከቁጥር 6። ከሁሉ በማስቀደም በሀገር ውስጥና በመላው ዓለም የምትኖሩ ኦርቶዶክሳውያን የመንፈስ ቅዱስ ልጆችን ሐምሌ 19 2018 ዓመተ ምህረት በከፍተኛ መንፈሳዊ ስነ ስርዓት ለሚከበረው ለሊቀ መልአኩ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ በእምነታቸው የጸኑትን ቅዱስ ቂርቆስና ቅድስት ኢየሉጣ በመከራቸው መካከል እየተራዳ የእሳቱን ነበልባል እንደ ክረምቱ ውሃ ላቀዘቀዘበት በእግዚአብሔር ቃል የታመኑትንም እስከ ሰማዕትነት ፍጻሜ ድረስ የሚያጸና መሆኑን ለምንዘክርበት ታላቅ በዓል እንኳን አደረሳችሁ ለማለት እወዳለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዘመነ ሐዋርያት ጀምሮ የወንጌልን ብርሃን በማብራት የሰላምን መንገድ በማስተማር ፍትህን በማጽናት የተጨነቁትንም በማጽናናት ሕዝብና ሀገርን እየደገፈች የኖረች ናት። በዚህ ቅዱስ ተልእኮ ውስጥም መናንያን መነኮሳት እና መነኮሳይት ዓለምና ከዓለም የሚገኘውን ጊዜያዊ ክብር፣ ጥቅም፣ ቾትና የመሳሰሉትን በፈቃዳቸው ትተው በየገዳማቱ በበዓታቸው በጾም በጸሎት ተወስነው ሕይወታቸውን በትህትና ለእግዚአብሔር በመስጠት ስለ ራሳቸው ብቻ ሳይሆን ስለ ሀገር፣ ስለ ሕዝብ፣ ስለ ሰላምና ስለ ዓለም ደህንነት በመዓልትና በሌሊት የሚጸልዩ የምድራችን በረከቶች ናቸው። መስቀልን በተሸከሙ ጸሎትን መከታ ባደረጉ ለፍጥረት ሁሉ ምሕረትን በሚለምኑ ራሳቸውን ለመከላከልም ምንም አይነት ቁሳዊ ዝግጅት በሌላቸው በእነዚህ መናንያን ላይ እጅን ማንሳት በእግዚአብሔር ዘንድ የተከለከለ በታሪክ ፊትም የሚያሳፍር ድርጊት ነው። የተወደዳችሁ የመንፈስ ቅዱስ ልጆቼ በደቡብ ወሎ ሀገረ ስብከት በቦረና ወረዳ በጊዮን አባይ ገዳመ አስጤክስ ቅድስት አርሴማ አቡነ አረጋዊ ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም ሐምሌ 15 ቀን 2018 ዓመተ ምህረት በተፈጸመው ጥቃት የመናንያን መነኮሳያት ሕይወት በግፍ መጥፋቱ፣ በርካቶች መቁሰላቸው፣ በገዳሙና በነዋየ ቅዱሳቱ ውድመት መድረሱን ከሀገረ ስብከቱ መግለጫ በከፍተኛ ሐዘን የሰማን ሲሆን በተመሳሳይ በዚህ ዕለት በሀዲያ ስልጤ ሀገረ ስብከት የአምልኮ ስፍራ በኃይል መፍረሱንና በምዕመናን ላይ ጥቃት መድረሱ የሚያሳዝን በፍጹም ተቀባይነት የሌለው የተወገዘ ድርጊት ነው። በመሆኑ የጸሎት፣ የትምህርት፣ የሰላምና የመንፈሳዊ እሴት ማዕከል የሆኑ ገዳማትን መጠበቅ የአንድ ሃይማኖት ብቻ ሳይሆን የሰው ልጅ ክብርን፣ የሕግ የበላይነትን፣ የሀገር ሰላምን የማስጠበቅ ኃላፊነት ያለባቸው በየደረጃቸው የሚገኙ ባለስልጣናትና የሕግ አስከባሪ አካላት ጭምር እንደሆነ አሰቃቂ ጥቃት የፈጸሙት ተጠያቂዎች ለፍትህ እንዲቀርቡ፣ ሌሎች ገዳማትና አድባራት ደግሞ ደህንነታቸው እንዲጠበቅ፣ ለተጎዱም ተገቢው ድጋፍ እንዲደረግላቸው ዛሬም በአንክሮ እንጠይቃለን። በመጨረሻም የሕዝበ ክርስቲያንና መላው ኢትዮጵያውያን የጥቃት ሰለባ ከሆኑት ወገኖች ጋር በመንፈስም ሆነ በሰብአዊ ድጋፍ አብረናቸው እንድንቆም ከአደራ ጭምር እያሳሰብን በጽድቅ የሚፈርድ እግዚአብሔር አምላካችን ለተበደሉ ፍትህን፣ ለቆሰሉ ፈውስን፣ በግፍ ሕይወታቸው ለተነጠቁ እረፍተ ነፍስን፣ ለቤተ ክርስቲያናችን ለሀገራችን ፍጹም ሰላምን ይስጥልን እያልን አባታዊ መልእክታችንን በእግዚአብሔር ስም እናስተላልፋለን።
እናስተላልፋለን። እግዚአብሔር አምላክ ኢትዮጵያንና ሕዝቧን ይባርክ። ወስብሐት ለእግዚአብሔር። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳስ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ሐምሌ 18 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ። ኬብሮን መንፈሳዊ ሚዲያ እነዚህንና ሌሎች ትኩስ መረጃዎችን ለማግኘት ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ቤተሰብ ይሁኑን። ኬብሮን መንፈሳዊ ሚዲያ